እንዳርማይ ብለህ የምትቀድሰው ነው። ሁለት ባሪያዎችን ንጹህ አድርጎ እንትን ነፃ አውጥቶ ሰጣቸው። ሰራተኛ ነው መሰል ይባል። ዛሬ ሰው ባሪያ ሲባል እየተቀየመ አስቸግሯል። እና አንዳንድ ጊዜ ባርነት ካላችሁ ባርነት ምን የሚያስቀይም ነገር አለ? አንዳንድ ጊዜ ዝም ብሎ የሆነ ነገር ዝርዬ ለምን ተነካ የሚል ሰው አለ። አይ ለጣሁን ቆይ ጣና ይባላል። ጣና ነው ምን ለውጥ የሚያመጣ ነው? አንዳንድ ጊዜ ማተቀየሙታል ስለተጻፈው ነው ያወራነው። እና በዚህ ምክንያት እነዚህ አገዎች ምንድነው ያሉ ቤተክርስቲያኒቱ እኛን እየሰደበችን ነው ብለው ደግሞ አሁን አገዎች ተነስተዋል። ደግሞ ምን ብላ ሰደበቻችሁ? አገው ሰልሞ ነው የሚያገባ ትላለች። አዎ ሰልሞ ነው ሲያገቡ ነበር። እስቲ እንደው ወደ ተዘግዝቀህ ገደል ግባ። አገው ሰልሞ ማግባቱ ጉምዝ ሰልሞ ማግባቱ ይታወቀ ነው። አሁን ክርስቲያን ናቸው አይሰልሙም። አሁን ቤተክርስቲያኑ እያበጠበጡት ነው። ደግሞ እነሱ እነ ዶክተር ስማቸው ጠፋኝ ነገሩ አውቀዋለሁ። እና ሲጠፋኝ ምን አገባ እነ ዶክተር አየ እንዴ የማንን ነገር ማን ይነካል? ደግሞ ነገዳችን ደግሞ አሉ ኩሽነን ምን አገናኛችሁ? ቆይ ሲያገዎች እዚህ ትኖራላችሁ አኩሽ ጋር ምን አገናኛችሁ? ኩሽ የባሪያዎች ነው ናችሁ እናንተ። ምኑ ይመቻት አለ ልጇን አወጣ ሸጨቻት። ይሄ መብት የሚባለው እኮ ለሁሉ ተሰጠና እንጂ የኔ ውሻ ባለፈው ማታ ጮሃሉት ብርድ ይመታኛል ብሎ እቤት ለጥ ኧረ ተወስነው እምቢ ጦሙን ሳውለው በሬን ሄዶ ንክስ። ይሄ ነው እንግዲህ አቅሙ። አሁንም እናንተም ደግሞ የሚገርመኝ ነገር እኮ ነው። ቤተክርስቲያኒቱ ሰልማናለች። ቅዳሴ የምንቀድስ ባገውኛ ነው። እንዴት ብለህ ትቀድስ? ምን ብለህ ትቀድሰው ማለት ነው? ግዕዝ ከሌለ ምን ብለህ የምትቀድሰው? እንዳርማይ ብለህ የምትቀድሰው ነው ጭምቁ ሰልተው እነ ፊደላችሁ እንኳን አይያዝ እና አንዳንድ ጊዜ ዝም ብሎ አለ ወዲያና ወዲያ የቂጥ መሸፈኛ የለውም እኮ ወንድ ነኝ ብሎ ይናገራል። የሀገራት ሌባ ባንዲራ ቀዳጅ ወጣት ነው። አይንህን ያውጣ አንተ ሌባ፣ የሀገሪቱ ሌባ። ስለ ሀገር ምን ታውቃለህ? ወሬ ነው የምታወራ። ቴዎድሮስ በላይ ዘለቀ አንጀትን እንዳል ጦር ይዝለቀውና ዘመጃ ሲሉ እናት የጥሪ ጉጆዋ ነው ደምተኛ እንዴ ድጉይ የእንጀራትን ሀገርና እንደ ወዲያዝ ኧረ ብታገኛት ትሸጣት ነበረች። ይሰጥ ጠፍቶ ነው